ግን አንቺ ያልሽው ሀሳብ ልክ ነው። ልጆች ግን እኔ ስኖር ነው እኔ እሱ በሽታ ያስይዘኛል ብዬ 100% እርግጠኛ ነኝ። እዚህ ጋር ሲጀመር አንድ ሰው ዝሙት ሰርቻለሁ ብሎ አያምንም እኮ እንኳን ሚዲያ ያልኩሽ እኮ ስለማያምን ነው እኮ ሚዲያ ላይ ይቅርና ይሄው እንትን ያልኩትን ማስረጃ እኮ ውሸት ነው ያስባል አይደል እንዴ? ሲጀመር ደግሞ ይሄንን ውሸት ነው ካለችም እንደዚህ የሚለን ልጅቷ ከሱ ጋር ኬዝ እንዳላት ነው እኔ የማስበው። አሁንም ድረስ ይሄ ነገር እንዳልተቋጨ ነው የማስበው። ይሄ ነገር ትክክልም ባይሆን እንኳን ይሄን ነገር ከካደች ልጅቷ ወይ መጀመሪያ ፈልጋ ነው ይሄንን ነገር ያደረገችው አሊያም ደግሞ አሁን አገባሻለሁ ብሏታል። ስለዚህ ይሄም ጥርጣሬ ውስጥ ለይጄ ትዳር መቀጠል አልችልም። ይሄም ጥርጣሬ አይደለ ተጠራጣሪ አይደለ ሆነ። እሺ ምንም አድርጎ ማንንም ሊጫን አይችልም። ምክንያቱም ተበዳይ ነኝ ካልሽ እስልሽን የምታውቂ አንቺ ስለሆነ